ሳብዬ ምን ሆናለች? ልዩ እዚህ መምጣት ይኖርብሻል። ርብቃ እባክሽ ንገሪኝ። ሳብዬ ምን ሆና ነው? እባክሽ ንገሪኝ። እዚህ መታሽ ብነግርሽ ይሻላል። እሺ በቃ እመጣለሁ። ምን ተፈጠረ? አብርሃም ስለ ልጁ ጠየቀኝ። ስለየቱ ልጅ? የእርግዝናውን ጉዳይ ቢያውቅማ ምን ሊፈጠር እንደሚችል አስበዋል? በንዴት ተነሳስቶ እኮ የሆነ ነገር ሊያደርገኝ ይችላል። አሁን ላይ አብርሃም ማለት የቆሰለ ነበር። ምንም ነገር ሊያደርግ ይችላል። በምንም ነገር ግን መቀደም የለብንም። አብርሃም ስለ ልጁ ካወቀ አስበቀዋል እንዴ? የመጀመሪያ ሚስቱን በአንድ ስህተት ነው የፈታት። ስለዚህ በመጀመሪያም በመድኃኒቱ እንፋታ እስካለ ድረስ አሁን ደግሞ ይህንን የሰማ ቀን ጭራሹኑ ሁሉ ነገር ነው የሚበላሽብን። ስለዚህ ከመቀደማችን በፊት መቅደም አለብን። ልዩ በፍጹም ወደዚህ ቤት ተመልሷ መምጣት የለባትም፣ ተመልሷ ወደ ገጠር መሄድ አለባት ብለው እየተመካከሩ እያለ ልዩም ካለችበት ወደዚህ መጥታ ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የምወዳችሁና የማከብራችሁ ቤተሰቦቼ እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ያለፈውን ክፍል ትንሽ ላስታውሳችሁ። ሳቤላም ትምህርት ቤት ህመም እንደገጠማት ለአብርሃም ተደውሎ እንደተነገረ አብርሃምም ትምህርት ቤት እንደደረሰ ነበር ክፍሉ የተጠናቀቀው። ሆኖም ሳቤላ አሁን ላይ በጣም ከባድ ህመም ውስጥ እንዳለች ለአብርሃም ይነገረዋል። አብርሃምም እጅግ ደንግጦ እንዴት ይሄ ሊፈጠር ይችላል ብሎ በጣም በደነገጠበት፣ አስተማሪዋም አይዞክ አብርሃም ታክማ መዳን ትችላለች፣ አሳሳቢም ቢሆን የልጅ ህመም ምን ያህል እንደሚሰብር ባቅም አይዞክ እያለች እያበረታታችሁም ትገኛለች። ሳቤላም እንግዲህ ህመሟንም እየታመመች እሱን እኔን አላመመኝም አንተን እንጂ ያመመክ፣ እኔ ደህና ነኝ አባቴ፣ ለእኔ ምን ነገር አታስብ አባቴ አትጨነቅ እያለች ትገኛለች። አብርሃም ገናበት እንዴት ነው ልጄ ላይ እንደዚህ የተከሰተው? በእንቅልፍ ማውጣትና ሽንት ካለመሽናት ምግብ አለመመገብ ነው ብሎ ሲነግሩት በጣም ነበር የደነገጠው። ልጄን እየጎዳሁት ነው ያለሁት ማለት ነው በማለት እንግዲህ ለዶክተር ጥበቃውን ደውሎ ይነግራታል። እሱም ሳቤላ እንድትመለሽ እፈልጋለሁ እጅግ አዝኛለሁ ብሎ ስላት ዶክተር ጥበቃም አሁን ወደዛ ቤት መመለስ በፍጹም አልችልም ብላ ትለዋለች። እሺ መተሽ ቢያንስ ጠይቂያት፣ እኔ በጣም ከባድ ሁኔታ ላይ ነው ያለሁት፣ ግራ ገብቶኛል ብሎ ያለውን ህመሙን ሁሉ ሲነግራት ዶክተር ጥበቃ እጅግ ደንግጧ ነበረ። ሆኖም ግን እሷ ፍሌሽን ስለወሰደች ተመልሼ ወደዛ ቤት አልሄድም ብላ ስላሰበችው እኔ አሁን ላይ ወደዛ ቤት አልመጣም ብላ ትለዋለች። እሱም እሺ በማለት ስልኩን ከዘጋ በኋላ ልጄ ምን ላድርግልሽ እያለ እያዘነ ይገኛል። ሆኖም ዶክተር ጥበቃ እዚህ ጋር ደውላ መኪና ካዘና የሚለው እያለች ትገኛለች። ሆኖም እሷም እንደዛ በምትልና በምታወራበት ሰዓት እንግዲህ ዲናና ባርኮንም ደግሞ ተጨንቀው ያሉበት ሁኔታ ስለሆነ አሁን እንዴት አርጌ ነው ዶክተር ርብቃም ወደዚህ የመመልሳት ፍሌሹን እንደዚህ ከጠፋ ብሎ ይህና መጀመሪያ ቪዲዮውን እየቀረጸችልኝ ጋር ይደውልና አንቺ ጋር ቀሪፋ ብለን እንድትልክልኝ እፈልጋለሁ ካለምንም ወሬ ይላታል። እሷ እሺ በማለት ቪዲዮን ትልክለታለች። ርብቃም ጋር ቪዲዮ ልኮ አሁን ቶሎ ካልተመለሽ በዚች በ2 ሰዓት ውስጥ የማትመለሽ ከሆነ ይህንን ቪዲዮውን ከትንሽ ጊዜ በኋላ ሚዲያ ላይ ታገኘዋለሽ ብሎ ይላታል። እሷም
እጅግ ትጨነቅና እሺ በቃ ብላ ኤፍሬም ጋር ትደውልለታለች። እሷም ኤፊ ጋር ደውላ እንግዲህ ያለውን ነገር ስትነግረው ኤፊም እንዴት ይሄ ነገር ሊፈጠር ይችላል አውርተን ትሄጃለሽ ብሎ ይላታል። እሷም እሺ በማለት ኤፍሬምን ታገኘዋለች። ኤፍሬምም የያዝነውን ቪዲዮ እንጠቀምበት እኛም ይላታል። እሷ አሁን አይደለም ጊዜው በኋላ ነው፣ ግዴታ መመለስ አለብን። እመለስና ሁሉንም ነገር አስተካክላለሁ፣ ምንም ማድረግ አልችልም ትላለች። እንግዲህ እርብቃም ወደና አብርሃም ቤት ተመልሷለች። አብርሃምም እንግዲህ የልጁን ነገር ተጠራጥሯል። እንዴት ነው ይሄ ነገር እየተከሰተው መቼ ነው ብሎ ይላል ማለት ነው። እንግዲህ ለዶክተር እርብቃም አሁን ላይ ሁለት ነገር ውስጥ ነው ያለሁት፣ ልደሰት ልዘን፣ ምንም ያወቁት ነገር የለም፣ ግራ ገብቶኛል ብሎ ይላታል። እሷም ምን ሆነ ነው ብላ ስትለውም እንግዲህ ዲና ነፍሰ ጡር ነኝ ብላለች፣ አዲስ ልጅም ሊመጣልኝ ነው፣ ልጅም ታማብኛለች ብሎ ይላል። ዶክተር እርብቃም ትደነግጥና አብርሃም እንኳን ደስ አለ ብላ ካለችውም በኋላ እሱን ታስብና ለቁልጭ ትደውልላታለች ማለት ነው። እርብቃ ነፍሰ ጡር እንደሆነች ቁልጭም እንግዲህ እጅግ ትደነግጥና ይሄ ነገርማ የእሱ አይደለም፣ እንዴት ሆኖ ነው የሆነው? በፍጹም ይሄ የአቢ የአብርሃም አይደለም ብላ ትላለች። እንግዲህ ሆኖም እንኳን ደስ አለ ካለ በኋላ ንጹም እንግዲህ ምርመራ ማድረግ ይቻላል ወይ ዘነበር ምርመራ እናደርገለታለን ስትል አዎ ይቻላል ብላ ትላለች። እንግዲህ እንደዛ ከሆነ ራሱ ነው ማድረግ የሚችለው ስትላት እሺ በቃ እንደዛ ከሆነ ችግር የለውም ብላ ስትል እንግዲህ መምጣት አለብሽ ትላታለች። እሷም አሁን እንዴት ሆኜ ነው የምመጣው በማለትም እንግዲህ ግዴታ መምጣት ይኖርብሻል ስትላት ቁልጭንም ስታስፈቅደው ቁልጭ በፍጹም መሄድ የለብሽም፣ እኔ ለአንቺ ምን ያህል ዋጋ እየከፈልኩልሽ እንደሆነ አይገባሽም ወይ? እንዴት ነው እኔን ትተሽ የምትሄጂው? ለአንቺ ብዬ እንደዚህ ዋጋ እየከፈልኩ ሲላት እንግዲህ ብትለምነውም እምቢ ሲላት እሺ በቃ እኔ አልሄድም ብላ ትለዋለች። ቁልጭም እጅግ ደስ ይለዋል። እነሱ እንግዲህ በሳቤላ መታመም እጅግ ደንግጧለች። ሆኖም እንግዲህ አሁን ላይ ዲና ምርመራ መሄድ አለብን፣ ሕክምና ሄደሽ መታየት አለብሽ ብሎ ሲላት እሷም በፍጹም አልሄድም ብላ ነበረ። ስንት ሳምንት ነው ሲላት 2 ሳምንት ትለዋለች። እሷም እኔ እንዴት ነው እንደዚህ የምትለኝ ብላ እጅግ ደንግጧም ስለነበረ እሱም አሁን ግዴታ መሄድ አለብን ብሎ ሲላት እንዴት አድርጌ ነው ይሄን ነገር ማስቀረት ያለብኝ? ይሄንን ነገር ሄጄ ከተጋለጥኩኝ ሁሉም ነገር ይቀራል ትልና ባርኮንን መታ ታማክረዋለች። ባርኮንም እንዴት ነው ይሄንን አስደንጋጭ ያልተጠበቀ ጥያቄ እየጠየቀሽ? ይሄ በፍጹም አይሆንም እያለ እንግዲህ እየተናደደም ይገኛል ማለት ነው። ሆኖም እንግዲህ እንደዛው ባደረገበትም ሰዓት እሷም ምንም ማድረግ ስለማይቻል አሁን እንግዲህ እንደዚህ ሆኗል፣ ምንን በቃ መላ እንፍጠር በማለትም እንግዲህ እዋ ታነሳና ደረጃው ላይ ትደፋለች። በዛውም እንግዲህ አብርሃም ይወድቃል። ያንንም ሳትሄድ ትቀርና አሁን እንዲሄድ በፈቅድለት እኮ ሁሉም ነገር አለቀ፣ አሁን ቢያንስ ይሄ እንዲሆናል። ስለዚህ ንጹህ እዚህ ቤት መምጣት የለባትም። እሷ እዚህ ቤት ከመጣች ነገሮች ሁሉ ስለሚበላሹ እንዳትመጣ አስደርግ፣ ወደ ገጠር የሚመልሳት ትላለች። እሷም እሱ ወደዚህ እንዳትመለስ እሺ በቃ እንደዛ ከሆነ በማለት እንዳትመለስ ያደርጓት፣ ወደ ገጠር እንድትመለስ ያደርጓታል። ቁልጭም እንግዲህ የሳቤላ ህመም ስላላስቻለት ወደ ቤት ተመልሷ ትመጣለች ማለት ነው። በሩንም ስትከፍትላት
እሷ በሩን ስትከፍትላት ዲና ቁልጭ መሆኗ ስታይ እጅግ ደንግጧለች። እንግዲህ አብርሃምን በዚህ አይነት ነገር ይገኛል። ዲናም እንግዲህ ነፍሰ ጡር እንዳልሆነች ሁለቱ ያውቃሉ ማለት ነው። እንግዲህ እዚህ ጋር ነፍሰ ጡር እንዳልሆነች አብርሃም ሲያቅ ሁሉም ነገር ያበቃለታል ማለት ነው። ከዚህም በፊት የመጀመሪያ ሚስቱን በአንድ ስህተት ነው የፈታት። እንግዲህ እዚህ ጋር የእንቅልፍ መድኃኒት ስለሰጠችው እንፋታ ያላት ደግሞ ነፍሰ ጡር ሳትሆን ነፍሰ ጡር ነኝ ብላ ስለሸወደችው ደግሞ ጭራሽ ነው እንፋታ እንደሚላትም አውቃለች። እንግዲህ ይህንን ለማስጣል ሁሉንም ነገር እንደምታደርግ እያለች ነው። እንግዲህ አሁን ላይ ቁልጭን ስታይ እንደደነገረች ክፍሉ በዚህ ተጠናቋል ማለት ነው። ውድ የምወዳችሁና የማከብራችሁ ቤተሰቦቼ ቪዲዮውን ላይክ ሰብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ እስከዚህ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናለሁ። ምሽታችሁ ያማረ የተባረከ ይሆንላችሁ። ቀናችሁ ያማረ ይሁን። መልካም ምሽት፣ መልካም ቀን